እንዳለመታደል ሆኖ በሀገራችን በኢትዮጵያ በአብዛኛው አካባቢ ኔትወርክ ችግር አለ። ይሄ ከምንም በላይ በጣም የሚረብሽ ነገር ነው። ጓደኞቻችን ጋር ስንደውል ኔትወርክ ያስቸግራል፣ ስልክ ቶሎ አይወጣልንም። እንዲሁም ደግሞ ከወጣልን እንኳን ስናወራ ድምጽ ይቆራረጣል። በጣም ከዚህም በላይ የሚያስጠሉ የኔትወርክ ፕሮብለሞች አሉ። በዛሬው ቪዲዮ ግን ቤታችሁ ውስጥ ያለውን ዋይፋይ በመጠቀም ብቻ ኔትወርካችሁን ከፍ ማድረግ እንደምትችሉ በአጭር ደቂቃ ውስጥ አሳያችኋለሁ። እስከ ፕሮግራማችን መጨረሻ አብራችሁን ሁኑ። ዛሬ ገና የመጣችሁ አዳዲስ ጓደኞቻችን ደግሞ ሰብስክራይብ እያደረጋችሁ ቻናሉን የመቀላቀል መብታችሁ የተጠበቀ ነው። ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። በቀጥታ ስልካችሁን በዚህ ልክ እንደከፈታችሁት ቀጥታ ምንድነው የምታደርጉት? ወደ ዋይፋያችሁ ጋር ስልካችሁን ኮኔክት ታደርጉታላችሁ። በዚህ ልክ የኔ ስልክ ዋይፋይ ኮኔክት ሆኖልኛል። ኮኔክት እንዳደረኩት ቀጥታ ምንድነው ወደ ሴቲንጋችሁ ትሄዳላችሁ። ሴቲንጋችሁን እንደየስልካችሁ ቀጥታ ወደ ሴቲንጋችሁ ትገባላችሁ። ወደ ሴቲንጋችሁ በዚህ ልክ እንደገባችሁ እዚች ጋር ለሁላችሁም እንደምትታየው ከላይ የሰርች ባር አለ። ስለዚህ ቀጥታ ሰርች በተኗን ነካና ምንድነው እዚህ ጋር የምንለው ዋይፋይ ኮሊንግ ይሄ መጥቶልኛል። እንደምታዩት ዋይፋይ ኮሊንግ የምትል ነገር እችን ነው በዋናነት የምንፈልጋት። ስለዚህ ቀጥታ ወደ እሷ እንገባለን። በዚህ ልክ እንደመጣችሁ ወደ ታች ስክሮል ታደርጉና እዚህ መጨረሻ ላይ እንደገና ዋይፋይ ኮሊንግ የሚል ነገር ታገኛላችሁ የመጨረሻዋ በተን ላይ። ስለዚህ ቀጥታ ወደዛ ወስዳችኋለሁ። እዚች ጋር ነው በዋናነት የምንፈልጋት ነገር። ስለዚህ እዚች ጋር እንደመጣችሁት ዩዝ ዋይፋይ ኮሊንግ የምትለዋን በተን እቺ ኦፍ የሆነችዋን ኦን እናደርጋታለን። እንደምታያት አሁን ተከፍታለች። መጀመሪያም ኦፍ ነበረች። አሁን ግን በዋይፋይ ኮሊንግ ኔትወርካችንን ከፍ ማድረግ ስላለብን የኔትወርክ ጥራቱን ከፍ ማድረግ ስላለብን ዋይፋይ ኮሊንጋችሁን ኦን ታደርጋላችሁ። ስለዚህ ዋይፋይ አጠገብ በተቀመጣችሁ ቁጥር ኔትወርካችሁ በጣም ከፍ ያለና ጥራት ያለው መሆኑን በዚሁ አጋጣሚ ነግራችኋለሁ። ስለዚህ ኔትወርካችሁን በዚህ ልክ ከፍ ማድረግና ጥራቱን መጨመር እንዳይቆራረጥ ማድረግ ትችላላችሁ ማለት ነው። ተመልሰናል። በዛሬው ዝግጅታችን በደንብ እንደምትጠቀሙና የተሻለ ነገር እንዳገኛችሁ ተስፋ አድርጋለሁ። ለዩቲዩብ ቻናላችን አዲስ ሆናችሁ በድጋሚ ሰብስክራይብ እያደረጋችሁ የመቀላቀል መብታችሁ የተጠበቀ ነው። በቀጣይ አዲስ ነገር አብረን እስክንገናኝ ድረስ ቸርን ሰንብት። መልካም ቆይታ።